ስልካችሁን ብቻ በመጠቀም የቪዲዮአችሁን ጥራት ከዚህ ወደዚህ መቀየር ትችላላችሁ። እንዴት እንደሆነ በዛሬው ዕለት የማሳያችሁ ይሆናል። ይህን የምንጠቀምበት አፕሊኬሽን ዊንኪት ይባላል። ላሳያችሁ እንዴት ነው የምንጠቀመው። ይህን አፕሊኬሽን ዊንኪት የሚል ወደ ፕሌይ ስቶር ገብታችሁ ፕሌይ ስቶር ላይ ዊንኪት አፕሊኬሽን ብላችሁ ሰርች ብታደርጉ አፕሊኬሽን ታገኙታላችሁ። ፍሪ ነው። ዊንኪት የሚለውን ኦፕን አድርጋችሁ ትገባላችሁ። በመቀጠል ልክ እንደዚህ ያስገባችሁ ወደ ውስጥ ኤችዲ የሚለውን እሱን ክሊክ ታደርጉታላችሁ። በመቀጠል እኔ ላሆኑ ዝም ብዬ ሪከርድ ያደረኩት አለ እሱን ብዬ ላሳያችሁ ለእናንተ። እዚህ ጋር ክሊክ አደርጋለሁ። በመቀጠል ኤአይ የሚለውን ክሊክ ታደርጉታላችሁ። ልክ እንደዚህ ክሊክ እናደርጋችሁ ወደዚህ ወስድና ለእናንተ ጋር ልክ እንደዚህ ሆኖ ነው የሚመጣው። እዚህ ጋር ይሄም ይጠፋል፣ ይሄም ይጠፋል እናንተ ጋር ሲሆን ማለት ነው። ልክ እንደዚህ ሆኖ ነው የሚመጣው። በመቀጠል ኤአይ ሪዞሉሽን የሚለውን 1080 ይላል። እኛ 2K እናደርገዋለን። ከ1080 ይልቅ 2K ስለሚበልጥ ነው። በመቀጠል ደግሞ ዲኖይዝ የሚለውን አንድ ሎው እናደርገዋለን። ናይት ቪው የሚለውን እዚህ ጋር ልክ እንደናንተ ቪዲዮ ወስነዋል። እኔ ልክ እንደዚህ ሚዲየም አደርጋለሁ። ስታቢላይዝ የሚለውን አንድ አደርጋለሁ። ኤአይ ከለር የሚለውን ሙሉ እናደርገዋለን። ይሄንንም ሙሉ እናደርገዋለን። በመቀጠል ልክ እንደዚህ ካደረጋችሁ በኋላ ፕሮሰስ ፍሪ የሚል አለ። እዚህ ጋር ቪዲዮ እንድታይ ይጋብዛችኋል። ቪዲዮውን ታያላችሁ። በመቀጠል እዚህ ጋር ዳውንሎድ እንድታደርጉ ይጋብዛችኋል። እኛ እንፈልግም ብለን ሪዋርድ ግራንት የሚለውን ክሊክ ታደርጉና በዚህ መልኩ ፕሮሰስ ያደርግልናል። ፍሪ ነው ብያችኋለሁ። ምንም አይነት ዋተር ማርክ ምናምን የለውም። ፍሪ ነው። በፍሪ ስለሆነ ጀነሬት ነው 4K የሚቀይርልን በጣም አሪፍ የሆነ አፕሊኬሽን ነው። እኔ በጣም አብዛኛውን ጊዜ ስለምጠቀምበት ነው። ለምን አልነግራችሁም ብዬ የሰራሁላችሁ ቪዲዮውን። በዚህ መልኩ ጀነሬት ያደርጋል። እንደ ዳታችሁ ፍጥነት ይወስነዋል። እዚህ ጋር በፍጥነትም ይሰራላችሁ ስለሚችል ትንሽ ጠበቅ ታደርጉታላችሁ። በመቀጠል እንግዲህ ልክ እንደዛ አድርጎ ጀነሬት አድርጎ ይጨርስልናል። እንደምታዩት እዚህ ጋር ጥግ አካባቢ ላይ ፕሮሰሲንግ ብሎ ይጨርስልናል። እዚህ ጋር እንደምታዩት ፕሮሰስ የሚለውን ሞቶ ካደረገው በኋላ ነው ዳውንሎድ ማድረግ ወይም ደግሞ ሴቭ ማድረግ ያለባችሁ። እንደምታዩት ትንሽ ጠበቅ እናደርገዋለን ፕሮሰሱ ሞቶ እስከሚል ድረስ። ልክ እንደዚህ አድርጎ እየቆጠረ ነው። በመቀጠል አሁን ፊኒሽ አድርጎ ጨርሷል ማለት ነው። እንደምታዩት የኔ ይሄ ነው በስልክ የቀረጽኩት። እሱ ደግሞ የሰጠኝ ላሳያችሁ። እንደምታዩት ጽድት ያለ ነው። 4K ነው። ይሄ ጽድት የሰራ ነው። እንግዲህ ልክ እንደዚህ ያደረጋችሁ ካሜራ የለኝም ብላችሁ መጨነቅ አያስፈልግም። ልክ እንደዚህ ያደረጋችሁ ፎቶአችሁንም ማጥራት ትችላላችሁ። የፎቶ ደግሞ እንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። የፎቶ ደግሞ እንሰራላችሁ ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንዲሁም በዚህ ቪዲዮ ላይ ያልገባችሁ ነገር ካለ ፓርት 2 ያላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንሰራላችሁ ይሆናል።